እየቀለስካት አንድ ደግሞ አለ አላጋጭ እየቀለስካት ምን ዋን አጠራ ጊዮርጊስ 6 ኪሎ እኔ ከታክሲ ስራ ውስጥ ማረሳው በቃ አንዴ የተመታው ቴስታ በተሳፋሪ ነው በረዳ አቤት የሚገርም ነገር ፈረንሳይ እኔ የሚነግር በቃ የፈረንሳይ ልጅ ነኝ ብዬ ለፈረንሳይ ምንም ሳልሰራ በስሟ እንኳን እየነገድኩ ነው እኔ ደህንነትን ካላሸነፍኩኝ ቤተሰቦቼ ጋር አይደለም ጥፋቱ እኔ ጋር ነው ያለው እግዚአብሔር ምስክሬ ነው ምልግን በአንደበታቸው ፈረንሳይ የሚል ብቻ ነው የሚበዛው እኔ እናገራለሁ አቁ በአፉ ብቻ ነው ፈረንሳይ የፈረንሳይ ልጅ ብሎ በቻንጂናዬ ሆነብኝ ህይወቴ አንቺን ካጣ ወዲናዬ እመዬን እናቴ ሰብስክራይበር የደወሉን ምልክት ጫኑ ላይክ ኮሜንት ሼር ሲስኮም በፈረንሳይ ቲዩብ ለመሆኑ አሁን ራስን እንዴት ነው የምታስተዋውቀው ዘፋኝ ደራሲ ተዋናይ ወይስ አንበሳ አውቶቡስ ነጂ ባንድ ይሄንን ሁሉ ሙያ ይዘህ ስትዞር ጭንቅላት ላይ ትራፊክ አይበዛብህ ምን አለ መሰለ በርግጥ ያው ሁሉንም በመተዳደርበት ሙያ ነው መታከብረው ማለት ነው አሁን ባውን ሰዓት ላይ ያው በአርት ውስጥ ባሳለፍኳቸው ጊዜያቶችም ባሉት ሰዓት ላይ የተጠቀምኳቸው ነገሮች አሉ ያው የተፈጠሩ ነገሮች ቢኖሩም ክፍተት ቢመኖሩም አሁን ባውን ሰዓት ላይ በአንበሳ ውስጥ በመኖሬ ደስተኛ ነኝ ለምን ብትል አሁን ቤተሰቤንም እያስተዳደርኩበት ያለው በሱ ዙሪያ ስለሆነ ያው አሁን በሱ ዙሪያ ደስተኛ ነኝ እና እኔ ባውን ሰዓት ላይ ያው የሲቲ ባስ ሾፌር ነኝ ነው የምለው እንጂ በአርት ውስጥ እየተጓዝኩ ቢሆን ኖሮ ያንን አደርግ ነበር ያው እነሱም የሚሄዱ ነገሮች ናቸው አብረን ማስኬድ የራስ ስንፍና ስለገጠመ ይሆናል እንጂ አብሮ ማስኬድም ይቻላል እሱን ደግሞ ወደፊት እንግዲህ ከናንተ ጋር እየተረዳዳን እናንተ ልምድ ያላችሁ ወንድሞቼ ናችሁ ከናንተ ጋር እየተጋገዝን ደግሞ ከፈጣሪ ፍቃድ ጋር እናሳካዋለን ብዬ ገምታለሁ እንደው አውቶቡስ እየነዳ ድንገት የዘፈን ዜማ ወይም የቲያትር ካራክተር መጥቶ በታክሲ ሰዓት እንደለመድከው አራስ ዋሻገርልኝ አላልክም አይ ምን አለ መሰለ አንዴ ገጠመኝ በአንበሳ ውስጥ ሆኜ ምን መሰለ ያወረድኩ መስሎኛል እና ማታ ላይ ነው ፌርማታ የጨረስኩ መስሎኛል እና ልክ ባዶዬን ሲሄድ ቮካል እጮሃለሁ እሰራለሁ እና በመሰራበት ሰዓት ላይ አንለካ አንድ ፌርማታ ይቀረኛል እኔ በቃ አውርጄ ጨርሻለሁ ብዬ እዛ ጋር መሃል ላይ ሰው ተባበረኝ ብሏል ከዛ በኋላ አወረድኩና ሁሉም ይወጡ መስሎኛል በቃ ስትናፍቅ በየስጩ ሰው ደንግጦ ሳቀ መልሶ ወዲያው ዞር ስለካ በስፖኬው ሳይ በውስጥ ስፖኬው ቁጭ ብሏል ሰው ከዛ በኋላ ዝም አልኩኝና ብቻ አይዞ አሉና ሁሉም ወረዱ ላለው በስራ ላይ በተለይ ደግሞ እኔ የምታወቀው ሰውጣም በለሊት ነው የምወጣው ስገባም ስራ ላይ አክብሬ ነው የምሰራውና ሰዓቴ የታወቀ ነው አንጎራጉራለሁ እየነዳሁም ሳንጎራጉር በጣም ያውቁኛል ብዙ ደንበኞች ያውቁኛል በተመደብኩበት መስመር ላይ በቃ የሚያንጎራጉረው ልጅ መጣ ነው የሚባለው ሰዓቴ ሻርፕ ነው ደንበኞቼ ኮመን ናቸው በቃ 11 ሰዓት ተኩል ጭኜ ከተነሳው ዴሊ 11 ተኩል የኔ ሰዓት የታወቀች ናት መጨረስባትም ሰዓት የታወቀች ናትና በተለይ በስራ በኩል ላይ ወደ ኋላ ስለማልል ከደንበኞች የሚገርም ነገር ኢቭን እንኳን ወራዊ በተሰበሰቡበት ሰዓት ላይ እንኳን የእውነት ነው ማለት አንዳንድ የምስጋና እንትኖች ያደርጉልኛል በጣም ደስ የሚል ነው የአርት ጉዞውን ገና በልጅነትን የጀመርከው ነገር ግን የቤተሰብ ድጋፍ ባለመኖሩና በወቅቱ በነበረ ፈተናዎች ምክንያት አርቱ ላይ መግፋት አልቻልክም ይኸውልህ አንደኛ በእርግጥ የኔ ቤተሰቦች በዚህ ጫና አልፈጠሩብኝም ግን እኔ የኢኮኖሚካሊ ጫና ነው የፈጠረብኝ በመጀመሪያ ደረጃ ያው የኛ ቤተሰቦች እንደምትመለከታቸው በእኛ ደረጃ ላይ ያለንም ሲሲዬ ታውቃለህ ማገዶ ለቅመን ሄደን አምጥተን ለሊት ተነስተን ሸጠን ነው ከቤተሰብ ጋር ይሄንን ነገር የምናደርገው አይደለ ይሄ በሚሆንበት ሰዓት ላይ ምን አደርጋ አርት በዛን ሰዓት ላይ የሚደግፍና አለው የሚል ሰው ያስፈልጋል ኢቭን ለምትበላው አሁን እዛ ሄድኩሽ ቮካል እሰራለሁኝ ቮካል ሰርቼ ስመጣ ቤቴ የምበላው ነገር ተስተካክሎ መቀመጥ አለበት ያንን ደግሞ የማድረግ አቅም ቤተሰቦቼ ጋር አልነበረም
ስለዚህ ቮካል ሰርተህ እንደ ሰው እህል በልተህ አርፈህ ትኩስ ነገር ሲሆን አንተም ከድምጽ ጋር ተዋሃዳለህ። ድራማውንም የምትሰራው ጥሩ መንፈስም የሚኖርህ ጥሩ ጽሁፍም ልጽፍ የምትችለው ያው ቤት የሞላ ነገር ሲኖር ነው። ግን ያው ብቻ ተመስገን እግዚአብሔር ይመስገን ያም በእንደዛም ሆኖ አልፈናዋል። በአርቱ ውስጥም ጥሩ ነገር አሳልፈናል። ያ ጥሩ መሰረት እንዲሆነን ያደረገን ያው ብዛቱ ጥሩ ነገር ጠንክረህ እንድታልፍ ያደርጋል። የቤተሰብ ችግር ለምን ቤተሰብ ችግረኛ ከሆነ ጥፋቱ የቤተሰብ አይደለም። እኔ ችግረኛ ሆኜ ከሞትኩኝ ግን ደሃ ሆኜ ከሞትኩኝ ጥፋቱ የኔ ነው የቤተሰብ አይደለም። ቤተሰብ አውርሶኛል፣ ትምህርትን ተማር ብሎኛል፣ ጥሩ ስነ ምግባርን ሰጥቶኛል፣ ከሰፈሪ አካባቢ ጋር በማህበር በፍቅር እንዳድግ አድርጎኛል አይደል እንዴ? ከዛ በተረፈ ቤተሰብ ድህነቴን ሽሬ እኔ ድህነትን ካላሸነፍኩኝ ቤተሰቦቼ ጋር አይደለም ጥፋቱ እኔ ጋር ነው ያለው። ለምን ያንን ህይወት ምደግም ከሆነ እውነት ነው። አንዴ ሙሉ ወጥተውን ይዛችሁ ወደ ክፍለ ሀገር ሄዳችሁ ነበር። ያንን ያደረጋችሁት ደግሞ የክፍለ ከተማ ድራማ ውድድር አሸነፋችሁ ነበር አይደለ? አዎ። በተለይ ደግሞ በአንድ መድረክ ላይ 2 ካራክተር ተውናል ተብሏል። ለመሆኑ መድረክ ጀርባ ልብስና ካራክተር ስትቀየር ግራ የመጋባትና የችኮላ አደጋ አልገጠመብህም ነበር? በጣም ጥሩ ነው ሲሲዬ። ይኸውልህ እሱ አሁን በአንድ ካራክተር ላይ እሱ በጣም ብዙ ክፍለ ሀገር ነው። ክፍለ ሀገር በምንዞርበት ሰዓት አይደለም እዚህ ፑሽኪን አደባባይ እንኳን ስናስመርቅ አርቲስቶች በበዙበት ትልልቅ አርቲስቶች በበዙበት እንኳን አልታወቅኩኝም 2 ካራክተር መስራቴ። አንድ ክፍለ ሀገር ላይ ደብረ ብርሃን ላይ ነው የታወቀው። በቃ ይሄ ልጅ ነው ተብሎ ራሱ ነው ተብሎ የተያዝኩት ደብረ ብርሃን ላይ ነው። እሱም በራሴ ስህተት ነው። ለምን ጥቁር ዘመናዊ ሰይጣን የሚል የደረጀ በሪውን ድርሰት ነበረ። በጣም የሚገርም ስራ ነው እና ዶክተርና የቀን ሰራተኛ ሆኜ ነው ጥበቃ ማለት ነው። ጥበቃው ያው ኮትኳሽ ምናምን ነው ቱታ ይለብሳልና ምንድነው ሊቀለን የቻለው እሱ ዶክተሩን ሙሉ ወጥተው ነው 2 ሰዓት ተኩል ስራ ነው። የዶክተሩን ስራ እንደሰራህ ከኋላ በቃ ወደ ስቴጅ ስትገባ ቶሎ የሚያደርጉልኝ ምን መሰለ፣ እዚህ ፍሉድ አለ ሲሜ ላይ ፍሉዱን ያላቀቃሉ፣ ቱታ ያለብሱኛል። እዚህ ላይ ደግሞ በፍሉድ ሽበት ተሰርቷል፣ ኮፍያ ይደረጋል። ከዛ ወዲያው ምን ይደረጋል፣ እዚህ ጋር እንደወላቃ ጥቁር ጥርስ ነገድ ይደረጋል። ወዲያው በቃ እነትዬ ብዬ በቃ ሮጭ ስመጣ ሌላ ሰው ነው የሚመስላቸው። በቃ ምንም በተአምር በቃ እና እሱን ስራ ክፍለ ሀገር ይዘን ሄደን እየሰራን አንድ ቀን ምን ያደርጋሉ መሰለ፣ ደብረ ብርሃን ላይ ነው ያስይዛሉ ልጆች። እሱ ነው አይደለም 2ቱን ካራክተር የሰራው እሱ ነው አይደለም እየተባለ አሉ። በምን አንዱ እንደያዘኝ ታውቃለህ? በቃ በችኮላ እየሮጥን ስንገባ ይሄንን ረስቼው ገባው። ቢገርም ነው። ከዛ በኋላ በዛ ነቅ ያለ እኔ ያው መቼም መድረክ ላይ ስትሰራ ምን ይመጣል መሰለ፣ ወዲያው ፈጣን መሆን አለብህ። ልክ ያችን ነገር ስል ውጪ ገባሁኝና ያችን ነገር አስተካከልኩኝ። ያው ኢምፕሮቫይዜሽን ያስፈልጋል መቼም መድረክ ላይ ስትሰራ። ያችን ነገር አስተካክዬ ወዲያው በጣም ተነቃ። ኋላ ላይ መጨረሻ ላይ ወተን እንዳለ ሰላምታ ስንባል ጥበቃው ስለዚህ የትም አልተጠየቅንም። እዛ በቃ ጥበቃው ይምጣ ተባለ። እነሱ አስይዘው ነው። አይገርም። ከዛ በኋላ ጥበቃው ይመጣል። ቆይ አይቻልም ብለው ቀወጡት። ገባውና ቱቴን ተሸክሜ መጣውና ሰላም አልኳቸውና አወቁት። እዛ ታወቀ እንጂ እዚህ ፑሽኪን እንኳን ስናስመርቅ አይታወቅም ነበር። የሚገርም ነው። አንዴ እንደውም ቤተሰብ መምሪያ አካባቢ ለመጀመሪያ ጊዜ ሙዚቃ ስራን ልታቀርብ ስትወጣ አለቃ ሁል ጊዜ በድራማ ተዋናይነት ብቻ ስለሚያውቅህ አንተን መድረክ ላይ ማይክ ይዘህ ሲያይ ደንግጦ ከአዳራሽ ወጥቶ ነበር ተብሏል። እስቲ ስለዚህ ነገር ነው ጋሼ። የእውነት ጋሼ አሁንም ክብረት ይገባዋል። በቤተሰብ መምሪያ ጋሼ ነው የምንለው አለቃችን። በጣም ትልቅ ሰው ነው። አክባሪው ነኝ። በእርግጠኛ በእኛ ይረዳናል። በእና አዲስ ክልስ ጊዜ ነው ጋሼ ያለው፣ ግን እኛንም ይረዳናል። በዛን ሰዓት ላይ የቴዲ አፍሮ እንደወጣ ነበረ። የሻለም የሚባል በጣም አይነ ስውር ኪቦርዲስት አለ። በጣም ጎበዝ ነው እና እሱ ሲሰራ ድራማ ከሰራን በኋላ አጋጣሚ ሄድኩኝና ያኔ ሙዚቃ መሞክራለሁኝ። ሄድኩኝና እስቲ ዘፈን መስራት እፈልጋለሁ። የማንን መስራት እፈልጋለሁ? የቴዲ አፍሮ እንደወጣ ነው ደግሞ እና ቴዲ አፍሮን በጣም ስለምወደው ወዲያው ዘፈኑን ቅልጥምጥም አድርጌ ችየዋለሁኝ። ከዛ በኋላ
ልክ ሲጀመር ኢንትሮ ሲጀመር ጊዜ ደስ አላቸው። በቃ እንዲህ ማን ሊዘፍነው ነው ምናምን የሚል ነገር ነበረ። ከዛ በኋላ ከባክስቴጅ ወጣ ብዬ ማይክ አነሳለሁ። ተነስቶ እየሮጠ ወጣ። በቃ አላመንም። በቃ ይሄ ሰውዬ ፕሮግራም እናበላሸው ብሎ ሮጦ ወጣ። ከዛ በኋላ ልክ ልቤም ተደላደለ እያልኩኝ ስዘፍን ቀስ ብሎ አዳራሹን ከፍቶ ሹልክ ብሎ አየና ቀጥ ብሎ መጣ። ጋሺ ቁጭ አለ። አስደግሙታል። በጣም የሚገርም ነበር በፊት የነበረው እንትን በጣም ደስ ይላል። አብረው ከሰሩት ሰዎች መካከል አንዳንዶቹ ጥሩ ደረጃ ደርሰዋል። ሙያ ብቻውን አጋዥ ከሌለው ዋጋ የለውም የሚለውን እውነት በራሴ ህይወት የተሰማ ቁጭት ምን ይመስል ነበር? በእርግጣው ፈረንሳይ ላይ አንድ ምነግር ነገር አጋዥ አይጠፋም። አንዳንዴ ምን አለ መሰለ ይሉኝታ፣ የኛ ይሉኝታ ይሄን ብጠይቀው ምን ይለኝ ይሆን፣ ይሄን ባደርግ ምን ይለኝ ይሆን የሚለው ይሉኝታ ስላሰረን ነው እንጂ እኔ በእለቱ አንድ ሰው ደግፈኝ ብለው ኢቭን እንኳን በገንዘብ እኮ አይደለም እኮ በሙያዊ ነገር ደግፈኝ ብለው የሚደግፈኝ ብዙ ሰው ነበረ። ግን የዛን ሰዓት የኛ ድክመት ነው እና እኔ በዚህ በክበባት ውስጥ የማስታወሳቸው ነገሮች ምንድነው ብዙ ነገር ማህበራዊ ህይወት ተምረህበታል። ከሰው ጋር ቀና ብለህ እንድታወራ እንድትወያይ። ለምን ክበብ ውስጥ ባለንበት ሰዓት እኮ ድራማና ሙዚቃ ብቻ አይደለም እኮ ውይይት እናካሄዳለን እኮ ስለ ሴት ስለ ወንድ ስለ ጾታዊ ነገሮች እኮ እንወያያለን እናደርጋለን። እነዛ ነገሮች ዛሬ ከሰው ጋር ቀጥ ብለህ እንድታወራ ያደርጋል። እና እኔ አንድ ጓደኛ አለን እዛ ስሙን አልጠቅስምና በቃ በሙዚቃ ውስጥ እየሰራ ያለ ምንድነው መሰለ ራሱን በቃ ከፍ ነው የሚያደርገው። ድምፁ ከኛ ያው የወረደ ነው እና ግን የሆነ ጭንካም አለው ለሰዎቹ ላ በቃ አሁን የሆነ ፒያሳ ላይ ሲሄድ ማለት ነው ቆንጆ ሴት ካየ አንዳንዴም የሱ ሞራል ግን ያስፈልጋል እኮ ማታደርገውን አድርጋለሁ ማለት አለብህ። ግን አንዳንዴ እቺ ቆንጆ ናት አይደለ ክሊፔ በጣም ቆንጆ ናት አይደለም የሆነች ዘፈን አለች ደግሞ እኮ ዘፈኑ ያስቃል ፍቅርዬ ወይ የሚል ዘፈን አለኝና እስቲ ብቶኝ ግን ከምሩ ነው እኮ ያምሩታል እነሱ። አንድ ቀን ቮካል ልንሰራ ሄድን። እሺ እኔ ቮካል ላሰራው ነው የሄድኩት አብረን ልንሰራ ማለት ነው። ጥል ያለኝ አቤት ናይት ሰራ ነበር አለ። እሺ ናይት እየሰራውኝ እያለ በብዛት በቃ ስሰራ ይደገማሉ አለ። አስደግምልን ላለቃ እየደወሉ አስደግምልን ይሏል። ስንቴ ሁለት ያስደግሙኛል። ከዛ በኋላ እሺ አልኩና ሶስተኛ ጊዜ ያስደግሙኛል። ተናደርኩና ከዚህ በኋላ አለቃዬን በቃ እኔ አልዘፍንም እሺ ለአሁንም ለደንበኞች ስል እዘፍናለሁ አልኳልና ዘፈንኩኝ አለ። ከዛ በኋላ ልክ ወድጄ ከባክስቴጅ ሲዳል አሬናሲ ጋር ቁጭ በል ይሉኛል አለ። በቃ በጣም ያደንቁኛል አለ። ሆኖ ነው ግን እንደነገር እኮ ነው በቃ ምን ይሆናል ቁጭ ብላልና አለ። እሺ ያልኩና የሆኑ ልጆች ነበሩ ቁጭ አለን አለ። ልክ በጣም መጡና ቢራ አስቀመጡልኝ አለ። ቢራውን ገና ብድግ አድርጌ ልክ ልጠጣው ስላለ አንዱ መጣና ከእጄ ላይ ምን ትፍ አደረገና አለ ፀጉሬ ላይ እንዲህ ነው የደፋው አለ። ብድግ አልኩና ልጣላ ምን ሆነ ነው ምናምን ብዬ ብድግ ስላለ ያንተ ድምፅ በመጠጥ ተበላሽቶ ላይ አልፈልግም እና ያው እቺን ሽርደዳ መቼም ስምህን አልጠቅስም ቢሆን ቻይ ነኝ ወይ እሱም ያውቀዋል ቻይ ነኝ። የሚገርም ነው። ሌላው አርቱን ሙሉ በሙሉ ትተህ ወደ ታክሲ ረዳትነት ወያላነት ከዛ ወደ ታክሲ ሹፌርነት ገባ። በወቅቱ መድረክ ላይ ከመተወን ሰዎችን ወደሚጠራበትና ታክሲ ወደሚነዳበት ህይወት ስትቀይር ውስጥ ምን ተሰማው? ወያላ ሆነ ሰዎችን ስትጠራ የተዋናይነት ድምጽህ ያግዝህ ነበር? ምን አለ መሰለ በብዛት ያው ያውቁኛልና ያው ጓደኞቼ አካባቢ ላይ ያሉት አርቲስቱ ነው የሚሉኛው እኔን ማለት ነው ሞድም ለመያዝ ማለት ነው። እና አርቲስቱ በሚሉኝ ሰዓት ላይ እየቀለስካት አንድ ደግሞ አለ አላጋጭ እየቀለስካት ምን ማለት አጠራ ጊዮርጊስ 6 ኪሎ እና አጠራርን እየቀለስካት ታሾቀናለህ እና ሌሎች ረዳቶች በሱ ያው እንጂ በታክሲ በተለይ ደግሞ ጠንካራ ነገር ያገኘውበት ያው በታክሲ ስራ ላይ ነው። ታክሲ ስራ ላይ ብዙ ነገሮች ታሳልፋለህ፣ በጣም ብዙ ነገሮች ታያለህ። እኔ ከታክሲ ስራ ውስጥ ማረሳው በቃ አንዴ የተመታው ቴስታ በተሳፋሪ ነው በረዳ አቤት አረ በሌላ ሹፌር
እንጠልፌበት አስወርጄበት ሄድኩኝ እንደው አንድ ረዳት ነበርክበት ሰዓት አዎ እንደው አንድ ሁለት ስንባባል እኔም እንደው ዝም ብለ ይዛና አንዳንዴ እኮ ሲያዝብህ እኮ ነው ሲስዬ አይፍረድ ሲያዝብህ ነው አምቦ አሰጀ ሲል ጊዜ ምናምን ታመጣለህ ምናምን ስል እኔ ደግሞ ቴስታውን አልጠበቅኩትም አረገኝ ክላሲካል ይሰማኛል በቃ የተለያየ በቃ ምናምን ታረጎ ያልኩና ብብት ውስጥ አቤት እዚህ ውስጥ ያለ ጠረን ተቀበልሽው ታላ ይሄንን ችየዋለሁ ተስፋው ያውቀዋለሁ ከዛ ደግሞ አታነካካኝ ከዛ ደግሞ ውሸት ነው በቃ እኔ ትምህርት ላይ ያው እነዚህ ከለር 12 ነው ምናምን ከዛ በላይ ረበስ ማይቻሉ ነፍ ከለሮች እና በታክሲ ህይወት ውስጥ በጣም ደስ የሚል ነገሮች ግን አሸናፊ መሆን አለበት በጣም አሸናፊ መሆን አለበት ታጋሽ መሆን አለበት ያው አንዳንዴ ያለ ነው ጸብ ግን እሷንም አንዳንዴ ብንተዋት መልካም ነው ለምን መሰለህ 5 ደቂቃ አብረን ያልፋል እኮ እዛው ጋር ትለያያለህ ትለያያለህ እና በዛች ያው ደሞዜን አግኝቻለሁ አይ ይሁን እንግዲህ እንደው የኛ ሀገር የአንበሳ አውቶቡስ ሹፌሮች ለህዝብ የሚሰጡት አገልግሎት እንዳለ ሆኖ ወንበሩ ላይ ሲቀመጡ ግን ራሳቸው አንበሳ የሆኑ የሚመስላቸው ነገር አለ ትናንሽ መኪናዎችና ጭራሽ አጎንበሰው ሲያዩ እንደው ከፈለጉ ይግጩኝ እንጂ ዞር አይደለም የሚሉበትም አጋጣሚ አለ እስኪ ምንድነው እቺን ነገር ብታከፍለን የሚገርም ነገር ምን አለ መሰለህ ባይ ዘ ዌይ የተለያየ ሰው አለ በአንበሳ ደረጃ ስትመለከተው ጥሩም ሰው አለ በቃ ጎበዝ ታታሪ ሰራተኛ እንደውም ጥሩዎች ይበዛሉ ብዙ ጊዜ እኮ የሆነ ከመሬ ነው ማለት ጥሩ እኔ እዛ ስለምሰራ ሳይሆን ጥሩዎች ይበዛሉ ያንዱ ግድፈት ግን ብዙውን ያበላሽ ትክክል በቃ ለምን መሰለ መጥፎ ጥሩም ብቻ ነው አንልም መጥፎችም አሉ እውነት ነው ከስተመር አያያዝህን ማወቅ አለብህ አሁን መስሪያ ቤቴ ለኔ ምንድነው ሲፈርም ያስፈርመኝ ደንበኛ ንጉስ ነው ደንበኛ ምንም ቢያደርግ ትክክል ነው ችለህ አሳልፍ እኔስ እዛ ደሞዝ ውስጥ ማለትም እዛ ገብቼ ደሞዜን ስበላ ምን ብዬ ነው በቃ ያንተ ንግ አክብሬ ነው የፈረምኩና የገባሁት ስተተኛ እንደሆንኩ ወቅ ብጣላ ስተተኛ ነኝ ስለዚህ ምንድነው አሁን አንዳንዴ ትግስት የሌለን አለ ትግስት ያለን አለ አሁን ከተሳፋሪም ራሱ ትግስት የሌለው ያለ አለ እንደምትመለከተው ከሹፌሩ አይደለም መቶ ሊጣላ ሲሞክር አንተ ታጋሽ መሆን አለበት በርግጥ መቶ ያንቃል ይሄንንስ ምንድነው የምታደርገው ገባ ስለዚህ ያው ለህዝብ አገልግሎት ስትሰጥ ለህዝብ አገልግሎት ትግስተኛ ማለት አንዴ የገጠመኝ ነገር ምን ልንገርህ መሰለ ወራጅ ይላል እማይሆን ቦታ ላይ አንድ ጥቅሳለች ታክሲ ላይ ማቃትና እሷ ናት እዚህ ያለችኝ ምንድነው ነገረኛ ተሳፋሪ አደባባይ ላይ ወራጅ ይላል እና እሷ ነገር ነው እዚህ ያለችኝ ወራጅ አለ እኔ ዝም አልናገር መልስ አልሰጥም ደስ ከሚለኝ አትሰማም አንተ ደንቆሮ ወራጅ ለካ ሴቷ እንዴ ዝም ብሎ ሄደ እኮ እንዴ ተናኳለች አይ ዝም ብሎ ሄደ ወራጅ በለው ትላለች በቃ ሴት ላኮ ሞታ ይፈራም አይደል አንተ ደደብ ስማ አትሰማም ያለ ይርኩና ፊርማታው ጋር ዳር ያሰስኩና ቀጣ አደረኩኝ አቆምኩኝ መጣ ወርዶ መጣ ከፈትኩለት ከዛው አቤት አልኩት አንተ የሴት ልጅ ለምን መጀመሪያማ ወራጅ አለ ስትባል አሰማም አለ አይ አባ ፊርማታው እኮ ነው የምናቆመው ፊርማታ ላይ ነው አንበሳ አይደለም እዚህ ማንኛውም ቦታ ላይ አይቆምም እንደ ታክሲ ይሄ የሴት ልጅ አለ አመሰግናለሁ እግዚአብሔር ይስጥልኝ ግን የሚገርመኝ ነገር አንተ ነህ በጣም ትልቅ ደደቡ አንተ ነህ ያልኩት በቃ ሴትን የሚያህል ነገር አቅፈ ይርክ እንዴት የሴት ልጅ ብለህ ሴት ታንቋሽሻለህ አሁን ሴት የተፈጠርኩ ሴት ልጅ ነኝ ስል እጇን ከትከሻዋ ላይ እንዴት እንዳወረደችው ልነግር አልችልም በቃ ልጅቷ ደንግጣ ገባ አይደለ በቃ እሱ ሴትን የሚያህል ነገር አቅፎ የሴት ልጅ በቃ አንዳንዴም ስንናገር ምንድነው እኛ ራይስ ያለው ነገርና አሁን እሱ ጋር የሴት ልጅ ብሎ ባለኝ ሰዓት ላይ እኔ ተነስቼ ወይ አንዳንድ ሹፌሮችም አለን ያው እስቲ ዱላዋን እናውጣት አይ ታሳስታለች አይ ከምሬ ነው ታሳስታለች መጥፎ ነው ዱላ እናስቀምጥ በብዛት ሹፌር አለ በቃ ቋለ ማረግ አቀበል ብድግ አድርጎ ይመጣል እንትንም ምንድነው ሌባ ጎማም አይ ሌባ ጎማኛ ጋር የለም ታክሲ ላይ ነው ሌባ ጎማኛ እንሰራም ቆኛው ጎማ ቢፈነዳብን ደውለን አቆመን መጥራት ነው ዱላ ነው ያለችው በቃ እዛች ስል መሽረጥ አድርጎ የሚነሳል እሷ መጥፎ ናት እሷ ብትቀር ቆንጆ ታሳስታለች ለምሳሌ አንደኛ በዛች ዕለታዊ በምንተላለፈው ነገር ላይ ሰው ብንጎዳ ከባድ ነው እኛም ብንጎዳ
ከባድ ነው በጣም። ስለዚህ ማገናዘብ ያለብንን ነገር ማገናዘብ አለብን በሚለው ብንይዘው ይሻላል። ሁለተኛ ደግሞ ያው ጥሩ አይደለም በተለይ በአንበሳ ህይወት ውስጥ ትልቅ ስም ያለው ድርጅት ነው ገባህ አይደለ? ለምን ስንት ዶክተር አፍርቷል አይደለ እንዴ? ትኬት ቆራጭም ሆነው ኢቭን እንኳን ወይ ሹፌር ሆነው ጥበቃም ሆነው ስንት ቤተሰብ አገር የመራ ሰው ያደረገበት ስለሆነ ያው ታጋሽ ብንሆን ደስ ይላል። አይ በጣም አሪፍ ነው። እንደው ረጅም ጊዜ ሰራህ? አዎ ወደ 9 ዓመት ሰርቻለሁ በአንበሳ ውስጥ። አንድ ዓመት ሰራለሁ ብዬ ነው የገባሁት። የሚገርም ነገር ሲዝዬ 1 ዓመት የሚገርም ነው። አዎ ግን አሁን 9 ዓመት ጭራሻውን እነሱ ወጣ እስኪሉኝ ነው የምጠብቀው እንጂ ከዚህ በኋላ ሌላ 9 ዓመት። ለምን መሰለ ያም አንበሳን የመረጥኩበት ምክንያት በቃ በዚህ በአርት ዙሪያ ውስጥ ያኔ በመንቀሳቀስበት ሰዓት ግማሽ ሰዓቱን ጊዜ ይኖረኛል። ቮካልም ትምህርት ቤት ሄጄ እማራለሁ፣ አርት ትምህርት ቤትም ሄጄ እማራለሁ የሚለው ነገር ስለበዛ በሱ ነበረ እና ያው አንድ ከራስም ስንፍና፣ ሁለተኛ ደግሞ ያው ያለ ደካማ ጎንም በኢኮኖሚ አንፃር ደካማ ጎንም ስለሚኖር ያው እሱ ትንሽ አሳሰረኝ እንጂ ሐሳቤ በጣም ብዙ ነበር። አይ በጣም አሪፍ ነው። ግን በዚህ ጊዜ ቆይታ ውስጥ እንደው አንድ የሰማሁት ነገር አለ። እንደው ከመንገድ ትራንስፖርት የጠንቃቃ አሽከርካሪነት ሜዳሊያ ሰርቲፊኬት ተሸልመሃል የሚባል ነገር አለ። እስኪ ምንድን ነው? ምን አለ መሰለህ የሚገርም ነገር እኔ በስራዬ ላይ ያው ስራ ነው። ያንን ስራ ሲሰራ የሚገርም እኮ ቀላል እኮ አይደለም። ዝግጅቱ ራሱ እኮ በፋና ቴሌቪዥን ተላልፏል እኮ ይሄ ፕሮግራም እዴ የሚገርም ነገር ሞዴሊስት የሆኑ ሴቶች ናቸው ባንዲራ ይዘው ካንተ ኋላ የተሸለምክ ሰዓት ስትሸለም ደረጃ ወደ ስትሄድ ወደ ስቴጁ ይገርምሃል። በቃ ኢቭን እንኳን ከዛ ስላክ ማለት ነው ስንላክ ይኸውልህ ከፐብሊክ 2 ከአንበሳ 2 ከየክፍለ ሀገር ከትልልቅ መኪና ጭነቶች ከየክፍለ ሀገሮች ከጋምቤላ ከምን እኮ እንዳለ መጥቷል እኮ 2 ተመርጦ በአንደኝነትና በሁለተኝነት በጣም ደስ ይላል። ገባ በጣም ትልቅ ፕሮግራም ነው ራሱ በየዓመቱ ነው የሚደረገው። ኖ የዛኔ ነው በቃና ከዛ በኋላ በስንተኛው ወር ደግሞ ደብረ ዘይት ጠሩን። ኦኬ እዛም ፕሮግራም ላይ አሳትፈውን እና እንደውም ከየክፍለ ሀገር እየሄድን የድሬዳዋ ከድሬዳዋ ምን ያልመጣልና ያ በጣም ትልቅ ፕሮግራም ነበር እኮ እዛ ላይ። አዎ እኔ ሜዳሊያ ተሸላሚ ነበርኩኝ። ያ መስፈርቱ በምንድን ነው የተካሄደው? በየመስሪያ ቤት ጥሩ የሥራ አፈጻጸም ያለው ማን ነው ተብለ ትጠየቃለህ። ያው መስሪያ ቤቴ በአፈጻጸሜም ጥሩ ስለነበርኩኝ ያው ተያይዞ ተላከ። ከዛም በምን ይጣራል መሰለ? በቅጣት ግጭት ካለብህ ምን ካለብህ ይሄ ይጣራና ከዛ በኋላ ደረጃህን ይዘህ ያው ሌሎቹም ይቀራሉ ማለት ነው። እና እግዚአብሔር ይመስገን እኔ በእግዚአብሔር ጸጋው የተነሳ አንድም አደጋም ምንም ስላልደረሰብኝ እንደኔ አይደለም እኮ ገባህ አይደለ? ለምን እኔ ትልቅ ትምህርት የተማርኩት ነገር ምን እንዳለ ታውቃለህ? በታክሲ ሹፌር ውስጥ እየነበርኩ በነበርበት ሰዓት ምንሄደው አነዳድና አንበሳ ላይ ያለው ምንሄደው አንድ አይደለም። እኔ ታክሲ ሹፌር እየነበርኩ ሰዓት ላይ አንበሳ ሆኜ የተማርኩት ነገር ምን እንደሆነ ታውቃለህ? ድሮ ታክሲ ስንሰራ እንዲሁ ልብ ነበረ። በቃ ፍሬንቻችንን አድርገን በተለይ ቸርቸት ስንሰራ ከመብራት ኃይል ስንመጣ ቶሎ ሰዓት ለመፈጸም እና ያኔ እኔ ችሎታ ይመስለኝ ነበር። አሁን አንበሳ ከገባው በኋላ እየነዳው በሚሄድበት ሰዓት ላይ ታክሲው ዘሎ ሲገባ ፍሬን ይዤ አሳልፈዋለሁ። ለካ እኔን ስንት ሹፌር አሳልፎኛል ፍሬን ይዞ። የሚገርማስ እውነቴን እኮ ነው የምልህ። ስንት ሹፌር አሳልፎኛል ለካ በዛን ሰዓት ላይ ልክ ሲገባብህ እንደሚገባብህ ታውቃለህ። ታክሲ ሹፌር ነው ይባላል። ፍሬን ይዤ አሳልፋለሁ። ለካ እኔ ያ ሹፌር ቢጨክንብኝ ኖሮ በሕይወት አልኖርም። አየህ ሹፍርና ማለት ምንድነው? ለሌላው መጠንቀቅ መተሳሰብና ለሌላው መጠንቀቅ ነውና ይሄ ሽልማት ፕሮግራሙ በቃ ልብ የሚያሞቅ ሰርቲፊኬት ተሸልሜ ሜዳሊያ ተሸልሜ ብቻ ደስ የሚል ነገር ነበር። በጣም ገራሚ ነው። ግን እንደዚህ ሆኖ አሁን ለዛውም በዚህ ሰዓት ብዙ አክሲደንት አለ አይደል ሀገራችን? በጣም ብዙ አለ። እስኪ በዛ ላይ ምን ሐሳብ አለ ወይም የምታስተላልፈው ነገር? እኔ የማስተላልፈው ምን አለ መሰለ? እኔ ምንማ ትዕግስተኛ እንሁን ነው።
ለምን መሰለ እኔ አንድ ሲቪል ሰርቪስ ባይ ዘ ዌይ የ7 ቀን ኮርስ ተሰጥቶናል በሲቪል ሰርቪስ ዩኒቨርሲቲዎች ሰርቲፊኬቱም ተሰጥቶናል ባይ ዘ ዌይ ሰርቲፊኬት እንደዚህ አይነት መልካም ነገሮች እኮ እንትን መውሰድ ቆንጆ ነው እና እዛ በሄድን ሰዓት ምን አደረገ ሲያስተምረን አለቃ ስመጣ ያየሁት አደጋ ነው ብሎ ነገረኝ ትምህርት በጣም ደስ ይላል በቃ ሹፌሩ ሲወጣ ከሚስቱ ጋር ተጣልቶ ነው የወጣው የነሱ የሰርቪስ ሹፌር ተናዶ ነው የመጣው እንደገና የነዳ ሰዓቱ ረፍዶበታል እየበደረሰ ሲመጣ እኔን ጭኗል አለ እንደገና መንገድ ታክሲ ዘጋበት አለ ከታክሲ ሹፌሩ ጋር ተሰዳደበ አለ እየተናደደውንም መጣል ተረጋጋ እንለው ጀመራል አሁንም ሳያለ ሲሄድ እንደገና የሆነ መኪና ሲገባበት አሁንም ከሱ ጋር እየተሰዳደበ እንትን ሲል እንደዚህ ጥሻ ውስጥ ገባና ሰው የተኛ እዛ ውስጥ ነበር ሰው ገደለ ትግስት ቢሆን አሁን ያ ልጅ እቤቱ እንዳለ ተጣልቶ እንደመጣ እንደተናደደ ቢያቆም እኔ ደስ የሚለኝ ነገር ምን አለ ስናደድ ራሴን አረጋጋለሁ ለትንሽ ደቂቃ ቆማለሁ መኪናዬን ይዤ እና በቃ ከዚህ በቃ ከግንባሬ ጀምሮ ቀስ ያልኩ እያወረድኩት ወዲያው ነው በቃ ወዲያው ማንጎራጎር ጀምራለሁ እኔ ቀደም ተናዳል ነበር እንዴ ይሉኛል እኔ ምን አገባኝ በቃ ተውኩት እኮ ገራሚ ነው እና ምንድነው በሹፍርና ህይወት ውስጥ ካለ አሁን አዲስ እኛ ጋር የገቡ ሹፌሮች አሉ አይደለ በቃ እዛ ጋር አንበሳ ላይ አሁን ሲቲ ባስ ሆኗል እኛ አሁን በሲቲ ባስ ላይ ያለንን ባህሪ ጥለን እቤታችን ስንገባ ደና እንሁን በቃ ከተሳፋሪ ጋር የምትጨቃጨቀውን ጭቅጭቅ ይዘመታ ቤት የምትጨቃጨቅ ሆነ በቃ ቤተሰብንም ሰላም ነሳ ማለት ነው ስለዚህ ከተቻለ መቻል ካልተቻለ ደግሞ ያለውን ነገር እዛው ረስተን በቃ ስራው ቦታ ላይ ጨርሰን ብንመጣ ቆንጆ ነው ላለው አንድ ሙዚቃ ይቼ ነበር ምንም ሶሻል ሚዲያ ላይ እንኳን ባይወጣ ከሌሎች ጓደኞቻችን አብራችሁት የሰራችሁት ስለ ፈረንሳይ የሰራችሁት አንድ ሙዚቃ ነበር እንዴት አሰባችሁት ያንን እስኪ የሚገርም ነገር ፈረንሳይ እኔ የሚነገር በቃ የፈረንሳይ ልጅ ነኝ ብዬ ለፈረንሳይ ምንም ሳልሰራ በስሟ እንኳን እየነገድኩ ነው ዋው የፈረንሳይ ልጅ ነኝ ያ ጀግና ሰፈር እኮ ነው ምርጥ ሰፈር እኮ ነው በቃ ምን ያህል አየ ጥሩ ስራ በሰሩት ለሰፈራቸው መልካም ነገር ባደረጉ ልጆች ስም እየነገድኩ ነው የሚል ነገር በውስጤ መጣ እኔ ስለምን እንደዚህ ነገር አላደርግም ከዛ መለሰሽኔ ያው ታዋቂ ታቋለ ከድሮም ጀምሮ መለሰሽኔ በጣም ተወዳጅ በጸባይም ሆነ በምን ጸባይ ሰናይ በችሎታ ዕውቀቱ ትልቅ ነው እና እንዳጋጣሚ እሱ እንትላከ አወራንና ግጥምና ዜማ ተደረገና ሁለታችንም ተነጋገርና ግጥሙንም ሰራንና ዜማውንን ያወጣሁት ኦኬ ግጥሙንም ተነጋገርን ሰራን ከዛ በኋላ ያንን ዜማ ሰራውና ብርሃነ ገብረ ስላሴ የሚባል ዘፋኝ አለ በጣም ጀግና ዘፋኝ ነው እሱ አቀናበር ነው ከሱ ጋር ነው አብረን የሰራ ነው ያው ለሁለት ነው ቅብብሎሽ ነው የሰራ ነው በርግጥ ይሄ ስራ ትልቅ ምነግር ነገር ማለት ነው አልቋል በመሃል ላይ ብዙ ችግሮች ነበሩት ኦኬ ገባ ችግሮች ነበሩት በምን በው አለመግባባትም ሊሆን ይችላል እሱ ያው በዚህ ሳይሆን የምንፈታው ነገር ነው ተፈቷልም ገባ አለመግባባቶች ነገሩ በመሃል ላይ ደግሞ እኔ የቤተሰብ ችግር ትንሽ ነበረ ጩጬም አሞብኝ ምናምን በቃ ያው አለ አይደል የቤተሰብ እሱ ክፍተት ራኩኝ ከሱ ያንን ሳደርግ ግን ማለት ነው ለነመሌ ሰጥቻቸው ነበር ኦኬ ገባ ይሄንን ስራ ከሰራው በኋላ ቅንብሩንም ምኑንም ሄደው የቅንብሩን ቤትም የተነጋገረው ካሜራማኑንም ምኑንም ያነጋገሩት እነመሌ ናቸው እና ይሄን ነገር እንዲሰሩት ኃላፊነቱን የወሰዱት እነሱ ጋር ናቸውና በመሃል ላይ ተከፈተ ክፍተት ተፈጠረ እኔ የሚገርም ነገር ማለት ነው ይሄ ስራ እንዲሰራ ግጥምና ዜማውን ሳምፕል አሰርቼ እኔና መለሰ ወረቀት ይዘን በየሰፈሩ ያሉ ሆቴሎች ካፌዎች ወረቀት በትነናል እግዚአብሔር ምስክሬ ነው ምልግን በአንደበታቸው ፈረንሳይ የሚል ብቻ ነው የሚበዛው እኔ እናገራለሁ አቁ በአፉ ብቻ ነው ፈረንሳይ የፈረንሳይ ልጅ ብሎ የሚበዛው አልተባበሩ ይሄን ስራ ሰርተናቸው እንኳን ሊተባበሩን ሲያዩን እንደ ብቻ ተው አንድ ሰው እኔ አልገልጸውም ያየኝ አስተያየት እስከዛሬ ውስጤን ይጎዳኛል ግን ዘርፉ ታዲል እግዚአብሔር አሁንም ለልጆችህ እድሜ ጤና ይስጥል ታዲል ባንዲ ነው በቃ ይሄንን ሐሳብ ስነግረው እግዚአብሔር ምስክሬ ነው ምለ የቅንብሩንም የካሜራ ምን ችግር አለ
ታዲ እኮ የሚገርም ፈረንሳይ ሰፈሩን ራሱ ፈረንሳይ ነው ብለህ ጽፈህ ግዛኝ ብትለው የኔ ነው ብትለው ይገዛሃል። ዘርፉ ትለያለች። ለምን ከመሬ ነው ማለት እኮ የፈረንሳይ በቃ እንቁ አርማችን እሱ ነው። በቃ ፈረንሳይን ግዛኝ ብትለው ይታወቃል እኮ ሰፈሩ የጋራ እንደሆነ ታውቃለህ። የዘይደ ፈረንሳይን ግዛኝ ብትለው ራሱ ፈረንሳይን ይገዛሃል። ታዲ የትልቅ ክብረት አለኝ። ያሉት ነገሮች ይስተካከላሉ። አልቀዋል። ስራው አልቋል። አሁንም ስራው ያለው ያው መሌ ጋር ነው። መሌ እንግዲህ ተነጋግረዋል ከአዝሜ ጋር አልቋል። ይስተካከላል። እስቲ ቀላል የሚስተካከል ነገር ነው። ያው እነሱ በቃ ችግር የለውም እኛ ጨርሰናል ስላሉ እኔም እንደ ታዲ ቁጭ ብዬ እየጠበቅኩኝ ነው። ታዲዬ ግን ክብረትን ይስጥልኝ ከልብ መቤቴን ነው የምልህ። መቤቴ ልጆችን ታሳድግልኝ ምንም አልልህም። ብቻ ለሱ አላቅም እና በስመ ፈረንሳይ ከምነግድ ብዬ ነው ይሄንን ነገር ያደረኩት። በስመ ፈረንሳይ ከምነግድ ራሴችን አንድ ነገር ልስራ ብዬ ከመሌ ጋር አድርገናል። ትልቁን ክብር ግን የምሰጠው ለታዲ። እስኪ አንድ የመጨረሻ ጥያቄ። በተደጋጋሚ ስለ እናትህ ፍቅርና ለሳቸው ያለ ስሜት ይጎላል። ለሳቸው ያለህን ጥልቅ ፍቅር በምን መልኩ ነው የምትገልጽልኝ? እናት ሲሲዬ ታውቀዋለህ፣ የእንስሳትም እናት እኮ ትለያለች፣ እንኳን የሰው ልጅ እናት ማለት ነው። በቃ እናት ናት። በቃ የእውነት ከምሬ ነው የምልህ። ግን ይቆጫል። በቃ ዛሬ የሚያንገበግበኝ ነገር ማርያምን እኔ ሲሲ የማልደብቅ ነገር ባይ ዘ ዌይ ከእናቴ ብዙ ግጥሞችን መውሰድ የምችል ሰው ነበርኩኝ። በእውነት ነው የምልህ። በቃ በጣም ነው ግጥም የምታውቀው። በተለይ እንደዚህ የገጠር እንትን በእግዚአብሔር ስም አሁን እንትን ኃይለ ኢየሱስ ፍቅር ተወደደ አወጣ ሚሊዮን የሚለው ዘፈን ነው። ድሮ የኔ ተወዳ ምን ይውጣው ይሆን ይሄን ሁላ ትለኝ ነበር። እግዚአብሔር በሚያውቀው ግጥሞች ታውቃለች። በተለይ ሰርግ ላይ ስታወጣቶ ያንን የመሰለ ትልቅ ጎተራን ያጣሁት ከሳቸው ነው። አንተም የተቀበልከው እኮ ወይ እነሱን አታያክልም። ያኔ እኮ በቃ ደስ የሚል ነው እኮ የሞትኩልሽ አበድኩልሽ። የኛ ሆነ እንደው የዘንድሮ ግጥም ያው እኔም አለሁበት ዘንድሮ ላይ እኔ የምጽፈው ግጥምና ወንድሮ የሚጽፉት እንዴ በጣም የተለየ እኮ ነው ሲሲዬ። እና እናት እኔ በቃ እናቴ ከጎኔ ባለመኖር ይቆጨኛል። እዚህ ደረጃ ላይ እንደደረስኩት ከዚህም ከፍ ብዬ ብታየኝ ደስ ይለኝ ነበረ። ግን አልሆነም። ፈጣሪ የፈቀደውን ነው ያደረገው። እሱ ወደደ። ግን በቃ ሁሌ ምን ትላለች ያቺ ማዶ ቅጠል ምንድናት ኋላ ላይ ነው የሚገባ። ሁለት አትገኝም ወይ እናት ለምን ትሞት ትሄድ አጎንብሳ ታሳድግ የለም ወይ በችግር ተጠብሳ በጠፍጣፋ ድንጋይ ከተዘጋ በሩ እናት አትገኝም እንደ ወፍ ቢበሩ። እነዚህ ለካ ስትነግረኝ አሁን ነው የገባኝ። እና ምን አረኩ መሰለ አንድ ዝም ብዬ እኔ ማንጎራጎራት አለች እና ብቻ እንጂ ናዬ ሆነብኝ ሕይወቴ አንቺን ካጣ ወዲህ ናዬ እመዬን እናቴ በጠፍጣፋ ድንጋይ ከተዘጋ በሩ እናት አትገኝም እንደ ወፍ ቢበሩ የሰማይ አሞራ ወርደሽ ተናገሪ እናቴ ሌለው ሰው የለውም መካሪ። ያቺ ማዶ ቅጠል ምንድናት ሁለት አትገኝም ወይ እናት እነዚህ የሚገርም ግን እሷ የምትነግረኝ ግጥሞች ናቸው። እና በቃ አሁን ብቻ እነዚህን አንጎራጉሬ ማስቀመጥ እፈልጋለሁ። ብቻ ይሆናል፣ የማይሆን ነገር የለም።
የሷ ግጥሞች ናቸው እንዳለ በቃ ትላለች ታቃቸዋለች እና ዛሬ ለካ እንዲያስተምረን ነው እንደዚህ ስትነግረኝ የነበረው በቃ ወይም ደግሞ ሳስበው አንዳንዴ ተኝቼ ሳጠፋ ይሆን እንዲህንን ነገር የምትናገረኝ ያኔ ወጣትነትም አለ በእርግጥ ይሄን ያለ በጥባጭ ሰውም አልነበርኩኝም ግን ምናልባት እንደው እንዲገባኝ ብላ ይሆን ዛሬ እንዲገባኝ ሆነ እንጂ ያኔ ቢገባኝ ኖሮ ቆንጆ ነበር የልጅነትም ወቅት ስለነበረ ነገሮችን ብዙ ጊዜ ጥቅሙንም የምናውቀው በምናጣው ሰዓት ነው ስናጣው ነው ነገሮችን እስቲ እንግዲህ እሳቸውንም እግዚአብሔር አምላክ ነፍሳቸውን ይማርልን ዛሬ ከኛ ጋር ስለነበረ ግልጽነት ስላካፈልከን የህይወት ውጣ ውረድ የጥበብ ፍቅር አስናኝ አውቶቡስ ሹፍርና ገጠመኞችህንና ስለሰጠህን ቁም ነገር አዘል ምክር ከልብ እናመሰግናለን። እኔም አመሰግናለሁ። በሙዚቃህ በድርሰትህም ሆነ በሹፍርና ሁል ጊዜም ስኬት ነው እመኝልሃለሁ። እኔም መልካም እንግዲህ አመሰግናለሁ ሲሲዬ የእውነት ከምሬ ነው ምልህ እኔ ከማከብርህም ከማደንቅህም እንደውም እኮ እንደ ወንድም ነው በቃ ያው የህይወት ነገር አንተም እንጀራ ፍለጋ ወደዛው ተሰደድክ እንጂ አብረን ብዙ ነገር ያሳለፍን ሰዎች ነን። እውነት ነው። ዛሬ ላይ ያንተ ጥረት ገባህ ለሁሉም አስተማሪ ይሆናል። እኛ እንደቆምን ያለበት ላይ ነን ያለ ነው አይደል እንዴ? ያንተ ልዩነት አየው ደስ የሚል ነው። ሰው ከሰራ ትም ይደርሳል። እግዚአብሔር ይመስገን። እሺ ደስ ከሚለኝ ነገር አንተ አሁን ለኛ ትምህርታችን በእኔ ጓደኞች ዘንድ ያለውን ደካማ ጎናችንን ደግሞ ፍንትው አድርገን አይተነዋል። በምን ዛሬ ስላወራን ብቻ አይደለም በአንተ ራሱ አይቼዋለሁ። ስለዚህ እኔም ደግሞ መንፈሳዊ ቅናቱ ውስጥ ያለ እግዚአብሔር ይቀይራል። እግዚአብሔር ይቀይራል። አመሰግናለሁ ሲሲዬ እኔም ክብረትን ሰጠኝ ስለመጣህ። ይሄ እንቁ ደግሞ ነገ ደግሞ ይሄ ዩቲዩብ እንቁ የፈረንሳይ ምርጥ አንደኛ ሆኖ እንደሚቀጥል አምናለሁኝ። ምርጥ ፈረንሳይን እንግዲህ ሰብስክራይብ እንዲያደርጉ አዎ እዚህ በእኔ ባለኝ አቅም እንግዲህ የሲቲ ባስ ሹፌሮች ሲስኮ ፈረንሳይ ይሄው ዩቲዩብ ቻናሉን እንደሚታወቀው አድርጉልን። እንደገና እኔም ደግሞ ገና መጥቼ አስቸግራችኋለሁኝ። መጀመሪያ ግን ያው እሱን እንድታደርጉልኝ በትህትና ጠይቃለሁኝ። ለቆየውን ለነበረን ላዳመጣችሁኝ ነገር ሁላ አመሰግናለሁኝ። ወዳችኋለሁ።